ሰላም እንዴት አላችሁ? የማወቅ ዩቲዩብ ቤተሰቦች፣ ዛሬ ደግሞ ለየት ባለ ርዕስ ተገናኝተናል። ይህን ቪዲዮ እስከ መጨረሻው ተመልከቱ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው ለብዙ እህት ወንድሞች አድርሱልኝ። እህቶች ወንድሞች፣ ልባችሁ ስለተሰበረ በየቀኑ እየተቆጫችሁ አትሄዱ፣ እየተቆጫችሁ አትኑሩ። እንዲሁም ልባችሁ በመሰበሩ ደስ ይበላችሁ። ልባችሁን የሰበረው ሰው ለእናንተ እጅግ በጣም ባለውለታችሁ። ከዚህ በኋላ መቼም ቢሆን የማትሰበሩ ትሆናላችሁ። ምክንያቱም ልባችሁ ሲሰበር አእምሯችሁ መስራት ስለሚጀምር ማለት ነው። ይቅርታ ሰሞኑን ትንሽ ስራ ስለበዛብኝ ያልተዘጋጀሁ፣ እንደዚህ ብዬ ብሄድ ሁለተኛ እድል ሰጡኛላችሁ? ዓለም ለኛ ስበብ ቦታ የላትም። ፍርሃታችንና ስበባችንን ትተው ወደ ተሻለ መንገድ እንሄድ። ስበብና ፍርሃት ከጥንት ጀምሮ የነበረ የሰው ልጅ መጥፎ ልማድ ነው። ፍርሃት ተፈጥሯዊ ነው፣ ነገር ግን ፈሪ አድርጎ ያስቀረናል ወይስ ደፋሪ ያደርገናል ብለን እናስባለን። ፈጣሪ ለሰው ልጅ የተለያዩ ስጦታዎችን ሰጥቷል። ከስጦታዎች ሁሉ በላጩ ደግሞ በቃ እውቀትን ሰጥቶናል፣ እንድናውቅ አድርጎናል። ችግራችን ስጦታ መኖሩ አይደለም፣ አጠቃቀማችን ላይ። ብዙዎቻችን አንችልም፣ እንፈራለን ብለን እናስባለን። ነገር ግን ሰዎቻችን ወደ ተሻለ መንገድ እንዳንሄድ እያገዱ ነው። የሰው ልጅ ፍጹም አይደለም፣ ይሳሳታል። ነገር ግን መሳሳት ትምህርት ነው። መሞከርና መሳሳት የመንገዳችን ክፍል ነው። እንሳሳት፣ እንሞክር። ዛሬ ይህንን ፕሮግራም ሳቀርበው ለብዙ እህቶች ወንድሞች እንዲደርስልኝ ነው። በፍርሃት ብዙዎቻችን ተጨቁነናል። አንችልም በምንል ውስጣችን እውቀት አለ፣ ግን መግለጥ አልቻለም። ስለዚህ ፍርሃታችንን አስወግደን ወደ ተሻለ መንገድ ከኛ አልፈን ለሺዎች የሚተርፍ ከኛ አልፈን የብዙ ልጆችን ህይወት የሚቀይር ሀሳብ ስላለ ሀሳባችን እንግለጥ። ፈጣሪ የሰጠንን ስጦታ በስበብ አንደብቀው፣ በፍርሃት አንያዘው። ስለዚህ ላይክ፣ ሰብስክራይብ ያደረጋችሁ ለብዙ እህቶች አድርሱልኝ። ከተመቻችሁ ሀሳብ አስተያየት ስጡልኝ። በዚህ መንገድ ቢሰራ ያዋጣል፣ በዚህ መንገድ ቢሰራ ለተመልካች ጥሩ ነው የምትሉት ካለ ኮሜንት ላይ ጻፉልኝ። አጠናክሩኝ። ላይክ አድርጉ፣ ሰብስክራይብ አድርጉ።